ለምስጋና እንተባበር ኑ አንድ እንሁን በሱባኤ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ ኑ ለምስጋና እንተባበር ኑ አንድ እንሁን በሱባኤ ኑ በመቅደሱ እናምልከው እንመስርት አንዲት። ጆሮዎቻችን የድሆችን ጩኸት ሰምተዋል ወይስ በዓለም ሁካታ ተውጠን ተኝተናል? እኛ ተኝተን ሳለ ብዙ ወጣቶች ተስፋ ቆርጠዋል፣ ቤተሰቦች ፈርሰዋል፣ ብዙዎችም ከእምነት ርቀዋል። ይህ ሁሉ የሁላችንም ኃላፊነት ነው። ቅዱስ ጳውሎስ የአንድ አካል ብልቶች ናችሁ ይላል። ይህም ያንተ መከራ የኔ መከራ፣ ያንተ ደስታ የኔ ደስታ ማለት ነው። ክርስቲያናዊ አንድነት ጨዋነት ብቻ ሳይሆን የቤተ ክርስቲያን ባህሪ ነው። ለዚህም ነው ጌታችን ከመሰቀሉ በፊት ሁሉም አንድ ይሁኑ ብሎ የጸለየው። ምክንያቱም የኛ አንድነት ለዓለም ታላቁ ምስክርነት ነው። አንድነታችን ሲሰበር የሚጎዳው እኛ ብቻ ሳይሆን የወንጌል ምስክርነታችንም ነው። መሬት፣ ህንፃ ወይም ትምህርት ቤት በራሳቸው ተልእኮ አይደሉም። ተልእኮ የሰው ልጅ ነው። የሰው መፈወስ፣ መታረቅ፣ መቀደስና መዳን ነው። ህንፃዎች ቅዱስ የሚሆኑት ይህንን ተልእኮ ሲያገለግሉ ብቻ ነው። ትልቁ የጦር ሜዳ ከኛ ውጭ ሳይሆን በውስጣችን ነው። ቁጣ፣ ትዕቢት፣ ቂምና ራስን ማስቀደም ሲሸነፉ ብቻ እውነተኛ አንድነት ይመጣል። ለልጆቻችን የምንተወው ትልቁ ቅርስ ህንፃ ብቻ ሳይሆን የተሸነፈ ቁጣ፣ የተተወ ትዕቢትና የታደሰ ልብ ነው። አንድነት በሰነድ ላይ ሳይሆን በልብ ውስጥ ይገነባል። ልዩነትን ማጥፋት አይደለም፣ የተለያዩ ስጦታዎችን ለአንድ ዓላማ ማሰለፍ ነው። ዓይን፣ እጅና እግር ተለያይተው ቢሰሩ ሁሉም ለአንድ አካል ይኖራሉ። እኛም እንዲሁ ነን። አንድ ቀን ይህ ትውልድ ታሪክ ይሆናል። ልጆቻችን ስለኛ ምን ይናገራሉ? ታላላቅ ህንፃዎችን ገነቡ፣ ነገር ግን አንድ መሆን አልቻሉም ይላሉ? ወይስ ፍቅርን፣ ሰላምንና አንድነትን አውርሰውን ሄዱ ይላሉ? ይህ በእጃችን ያለ ምርጫ ነው። ስለዚህ ጳጳሳት የሚያሰባስቡ፣ ካህናት በጋራ የሚያገለግሉ፣ ወላጆች ቤታቸውን የእምነት ትምህርት ቤት የሚያደርጉ፣ ምዕመናንም በፍቅር የሚተባበሩ ልንሆን ይገባል። መቅደሱንም እንገንባ፣ ከዚያም በላይ ራሳችንን እንገንባ። ልጆቻችን ከህንፃዎቻችን በላይ ፍቅራችንን፣ ከትምህርት ቤቶቻችን በላይ አንድነታችንን፣ ከቃላችን በላይ ሕይወታችንን እንዲያዩ እንኑር። ዛሬ የተዘራው የሰላም ዘር ነገ የፍቅርና የአንድነት አዝመራ ይሁን። ሁለቱም አብያተ ክርስቲያናት በአንድነት ተባብረው ለትውልድ የሚተርፉ የብርሃን መብራቶች ይሁኑ። እግዚአብሔር ሁላችንንም በሰላም ማሰሪያ የመንፈስ አንድነት እንድንጠበቅ ይርዳን። አሜን። ጉዳዩ እንደዚህ እንደ ዓለማውያን መንግስታት ዝም ብሎ ውስጥ ለውስጥ አልቆ እንዳይመስላችሁ። የእኛ የሰበካ ጉባኤ እስቲ እንደው አንዳንድ ችግሮች፣ አንዳንድ ስራዎች የሚቃኑት ቅድሚያ ሰላም ሲኖር ነው እና እንደው ሰላም ትንሽ መናጋት ያለባቸውን ነገሮች እናስወግድ በሚል እቅድና አጀንዳ ይዞ ሲንቀሳቀስ አንዱ ዛሬ ይህንን ትልቅ የሆነ በእውነት እናንተም እኛም ወደፊት እግዚአብሔር ፈቃዱ ሆኖ እግዚአብሔር የሚከብርበትን ቦታ እንድትገዙ በእኛ ግፊት ያበረታታናችሁ አንዱን አንተ ሆናችሁ እና ምክንያት ስመን ለበጎ ነገር ምክንያት ለመቼም አንዳንድ ጊዜ እኛ ካልተገፋን አንሰራም እና ግን እኛ ካህናቱ በተለያየ ምክንያት እንገናኛለን። በጸሎት ፍታት እኔና መላካሪያም ነው በዚህ በሀገረ ስብከቱ በሌላውም እንገናኛለን እና እንደው እኛም ሰላም ብንሆን ህዝቡ ውስጥ ያለው ቅሬታ ሊኖር ይችላል እና እስቲ እንደው ይህንንም ልናደርግ እንችላለን በሚል
የሰበካ ጉባኤው የኛ ሰበካ ጉባኤ ለመልአከ ማርያም ደውሎ ሲነግራቸው እሳቸው በደስታ ይሄማ ተገኝቶ ነው ወይ ከሰላም ውጭ ምን አለ? አሁን ሲዘመር እንደምትሰሙት ሲነበብ እንደምትሰሙት ትምህርቱንም እንደምትሰሙት የመጀመሪያው ተግባር የቤተክርስቲያኒቱ ተግባር ፍቅርና ሰላም ነው። እንኳን ትንሽ ነገር ጨምረንበት ያልሆነ ነገር ጨምረንበት ሰላም ሆነን እንኳን ዛሬ እንደምታዩት ሀገራችን ችግር አለ፣ በየቦታው ችግር አለ። እንደው ችግሩን ጠቅሰን አንዘልቀውም እና እስቲ በቅርብ ያለውን እንኳን ችግር አስወግደን አንድ እንሆን በሚል ያነሳነው አጀንዳ ነው። እግዚአብሔር ፈቃዱ ሆኖ በዚህ በኩል የምንለው የለም። የአንዲት ቤተክርስቲያን ልጆች ነን። የነበረችውም ነገር ትንሽ ነገር ነች። ወደፊትም በአንድነት ሆነን ቤተክርስቲያናችንን ወደ ተሻለ ለማስኬድ ቅድም መልአከ ማርያም እንዳነበቡት ህዝቡንም ህፃናቱንም ህንፃ ሳይሆን በጎ ምግባር አውርሰን በጎ ነገር አስተካክለን እንዲህ ያሉ ችግሮችን ሁሉ በአንድነት ፈተን የተሻለ ነገር ለመስራት አስበን እግዚአብሔርንም ጠይቀን ምንም እንቅፋት ሳይኖር የተፈጸመ ጉዳይ ነውና በድጋሚ እንኳን ደስ አላችሁ። መግቢያው በዚህ በምታዩት አካባቢ ይሆናል ብለን እናስባለን። ከላይ ያለው ደግሞ ከዚህ ጀምሮ ሰለታለ ማርያም ሰለታለ አጉርታለ ማታቱ ኩናና ወልታለ በወዘ ያቢ ወልቦዘ ይከብሩ ወልቦዘ ፈደፈድ ያምሳሃና ንሱ ወልቂ ቅዱሳና ቅዱስ ወልቂ ይባረከና ብሩክ ወልቂ ሊተን በረኩልና ደቂቀ ቤቲካ አግብርቲካ አማቲካ ለዓለም ዓለም አሜን። እመቤታችን ብሩክ ልጅሽ እንዲባርከን ቅዱስ ልጅሽ እንዲቀድሰን ንጹህ ልጅሽ እንዲያነሳን ቸር ልጅሽ ኢየሱስ ክርስቶስ የቸርነቱ ስራ እንዲሰራልን ስራችሁን የተቃና እንዲያደርግላችሁ የቤተ ክርስቲያን አምላክ እኛ እንደገባንበት አምላካችን የዚያ ፍጻሜው አምሮ ደግሞ በሰላምና በአንድነት በፍቅር እንድናገለግልበት ሰፊ ዘመናት ረጅም ወራት ለሁላችንም ሰጥቶ በዓይናችን እንድናይ ይፍቀድልን። የእመቤታችን አማላጅነት የቅዱሳኑ ጸሎት አይለየን። አምላካችን እግዚአብሔር በሰላማችን ሁሉ የሰላማችን ማሰሪያ እሱ ነውና ሰላማችንን እንዲያበዛልን በረድኤት እንዳይለየን ሕዝባችንን ልጆቻችንን በረድኤት ጠብቆ ሀብት ንብረት እውቀት ተረካቢ እንዲያደርግልን የአምላካችን ቅዱስ ፈቃዱ ይሁንልን። ለምስጋና እንተባበር ከዳዊት ጋር በገናነንታ ለምስጋና እንተባበር ኑ አንድ እንሁን በሱባኤ ኑ በመቅደሱ እናምልከው እንመስርት አንዲት ጉባኤ